ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። የምስራቅ አፍሪካ ጉዳዮች ጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳ በኤክስ ገጻቸው በወጡት ጽሑፍ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት አመራር እና የቅርብ አጋሮቻቸው የትግራይን ህዝብ ዳግም ለጥፋትና ለከባድ ጦርነት እየዳረጉ ነው ሲሉ በከፍተኛ ደረጃ ነቀፉም። አቶ ጌታቸው የህወሓት አመራርን ተረፍ መረፍ እና የጥፋት ቡድን በማለት የጠሩ ሲሆን ቡድኑ ራሱን ለማዳን ሲል የትግራይን ወጣት ከታሪካዊ ጠላቶች ጋር በማሰለፍ ጥፋት አጋርነት ፈጥሯል ብለዋል። አቶ ጌታቸው በመግለጫቸው አክለውም አመራሩ በህዝብ ላይ የሚነዛው የፌዴራል መንግስት ሊወረድ ነው ፕሮፓጋንዳ ከሆነ የተራቀ መሆኑን ጠቅሰው በቅርቡ በአመራሩ የተነሳው ወደ 4 ኪሎ እንገባለን የሚለው ፉከራ የትግራይን ህዝብ ችግር ከማባባስ የዘለለ ትርጉም እንደሌለው ገልጸዋል። የተፈናቃዮቹ መመለስ ሽፋን በማድረግ የሚነዛው ዲስኩር እውነትን የሌለውና ስልጣን ጥማት ብቻ ነው ሲሉ አጥብቀው ተችተዋል። በተጨማሪም ዶክተር ደብረጽዮን ገብረ ሚካኤል በስሙ በመጥቀስ በጦርነቱ ወቅት የነበራቸውን ያልተገባ ወታደራዊ ስሬትና በቅርቡ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር አድርገውታል ያሉት ግንኙነት አጋልጠዋል። አቶ ጌታቸው እንዳሉት ዶክተር ደብረጽዮን ወደ ኤርትራ ተጉዘው የጦር መሳሪያ ለመጠየቅ መሞከራቸውንና ፕሬዝዳንት ኢሳያስም ባህልህ ጀምር እኔ አስከትላለሁ የሚል ምላሽ እንደሰጧቸው ገልጸዋል። ይህም የትግራይን ህዝብ መጥቷቱን የኤርትራ መንግስት የፖለቲካ መጠቀሚያ ለማድረግ የታለመ የአራዊት ውል ነው ሲሉ አግዘውታል። አቶ ጌታቸው ጽሑፋቸውን ሲያጠቃልሉ የትግራይ ህዝብ ይህንን ጥፋት ቡድን ከተሸከመበት አውርዶ ሊጥለው እንደሚገባና ይህ ካልሆነ ግን ክልሉ ያለ ጠባቂና ወጣቶችም ለጥፋት የተጋለጡ እንደሚሆኑ በማስጠንቀቅ ህዝባችን ይጥፋ ወይስ እነዚህ የጥፋት ኃይሎች የሚል ጥያቄ ለህዝብ አቅርበዋል። የአሜሪካ ጦር በኢራን ላይ 13ኛ ሌሊት የፈጸመውን ድብደባ ማጠናቀቁን ካስታወቀ በኋላ በሰሜናዊ ኢራቅ በሚገኝ የአሜሪካ ጦር ሰፈር ተከታታይ ፍንዳታዎች መሰማታቸው ኤፍፒ ዘገበ። የአሶሺየትድ ፕሬስ ጋዜጠኛ አርብ ማለዳ የኢራቅ ከፊል ራስ ገዝ ግዛት በሆነው የኩርዶች ዋና ከተማ ኤርቢል አቅራቢያ 7 ፍንዳታዎችን መስማቱን ዘግቧል። በተጨማሪም ከጦር ሰፈሩ አቅራቢያ በሚገኘው አውሮፕላን ማረፊያ አቅራቢያ ወይም ውስጥ 4 ጭሶችን መመልከቱ ተዘግቧል። የአሜሪካና የኢራን ጦርነት ዳግመኛ ካገረሸ በኋላ ከኢራን በሆርሙዝ ወሽመጥ ላይ እና በባህረ ሰላጤው ሀገራት ላይ የምትፈጽመው ጥቃት ቀጥላለች። የኢራን አጋር የሆኑት ሁቲዎች በዚህ ሳምንት በቀይ ባህር ላይ የሚቀዝፉ 2 የሳውዲ መርከቦች ላይ ጥቃት መፈጸማቸውን በመግለጽ ቀጠናው እንደ አማራጭ የሚተላለፉበት የባህር መስመር ላይ አደጋ ደቅነዋል። የኢራን ጤና ሚኒስቴር ዳግመኛው ጦርነቱ ካገረሸ በኋላ 55 ሰዎች መገደላቸውን ከ600 በላይ መጎዳታቸውን ይፋ አድርጓል። በመካከለኛው ምስራቅ የተካሄደ የሚገኘው ይህ ጦርነት በኢራን እንዲሁም በመላው ዓለም ምጣኔ ሀብት ላይ ከፍተኛ ጉዳት አድርሷል። አሜሪካ ኢራንን ስትደበድብ ቴህራን በቀጠናው የሚገኙ በርካታ የአሜሪካ ጦር ሰፈሮችን ኢላማ አድርጋለች። ኢራን በዚህ ወር የእስላማዊ አብዮታዊ ዘብ አዛዦችን ወታደራዊ አማካሪዎችን እንዲሁም ከሚሳኤልና ድሮን ጋር የተያያዙ ቁሳቁሶችን ወደ የመን መላኳን ምንጮቹ ጠቅሶ ሮይተርስ ዘገበ። ቴህራን ይህንን እርምጃ የወሰደችው በየመን የሚገኙ አጋሮቿ ሁቲዎች በቀይ ባህር የሚደረጉ የመርከብ ጉዞዎች ላይ አደጋ እንዲጥሉ በማለም እንደሆነ ምንጮች ጠቅሰዋል። በጉዳዩ ላይ መረጃ ያላቸው 4 ምንጮች እንዲሁም የየመን ማስታወቂያ ሚኒስቴር እና የቀጠናው ደህንነት ተንታኝ ኢራን ወደ የመን ወታደራዊ ቁሳቁሶችን ያጓጓዘችው እንደ አውሮፓውያን አቆጣጠር ሐምሌ 13 ነው ሲሉ ለሮይተርስ ተናግረዋል። ለደህንነታቸው በሚል ስማቸው እንዳይጠቀስ ጠይቆ 2 የኢራን ምንጮች የአብዮታዊ ዘብ አዛዦች ቁጥር 10 እስከ 11 የሚደርሱ መሆኑን ለሮይተርስ ተናግረዋል። ከእነዚህም መካከል ከፍተኛ አዛዦች እንደሚገኙበት ገልጿል። ከኢራን የተነሳው አውሮፕላን በሁቲ ቁጥጥር ስር ወደሚገኘው ሰንዓ በረራ ቢያደርግም አውሮፕላን ማረፊያ በሳውዲ ጥቃት ከደረሰበት በኋላ ግን ወደ ቀይ ባህር ወደብ ከተማው ሆዳይዳ ማምራቱን ዘገባ ያመለክታል። አንድ ምንጭ የአብዮታዊ ዘብ አዛዦች ወደዚያ የተጓዙት የሁቲን ዘመቻዎች ለመደገፍ እንዲሁም በአዲስ የሚሳኤል ስርዓት ላይ ስልጠና ለመስጠት ነው ብለዋል። በተጨማሪም ኢራን የሁቲን እንቅስቃሴዎችን ለመደገፍ አውሮፕላኑ ወርቅ መላኳ ተጠቅሰዋል። ቴህራን በተደጋጋሚ በየመን የሚንቀሳቀሱ ሁቲዎችን የሚሳኤል አቅም ለመገንባት ምንም አይነት ድጋፍ እንዳላደረገች በመግለጽ ስታስተባብል ቆይታለች። የኢራን መንግስት በጉዳዩ ላይ ምላሽ እንዲሰጥ ሮይተርስ ያደረገው ጥረት ለጊዜው አልተሳካም። አውሮፕላን ውስጥ እንደነበሩ የተናገሩ የሁቲ ሚዲያ ኃላፊ አብደል ራህማን አል አምን ኢራን ወደ የመን የወታደራዊ ባለሙያዎችን ልካለች የሚለውን ክስ ውሸትና የፈጠራ ሲሉ ገለጹ ሲሆን በአውሮፕላን ውስጥ የነበሩት ሁለቱም ተሳፋሪዎች ሲቪሎች እንደነበሩ ተናግረዋል። ሁቲዎች ከዚህ ቀደም የኢራን ተቀጽላ መሆናቸውን ያስተባበሉ ሲሆን የራሳቸውን የጦር መሳሪያዎች እንደሚያመርቱም ገልጸዋል።
በየመን የሚንቀሳቀሱ ሁቲ ሳውዲ አረቢያ አድርሰዋለች ባለው የሐምሌ 13 የሰኔ አውሮፕላን ማረፊያ ድብደባ ምላሽ ለመስጠት ሳውዲ ላይ የባህር ላይ እገዳ መጣሉን ሰኞ ዕለት አስታውቋል። በሳውዲ መንግስት የሚደገፈው የየመን መንግስት የማስታወቂያ ሚኒስትር ሙአመር አልኢራን በበኩላቸው የኢራን አብዮታዊ ዘብ አዛዦችና መሳሪያዎች ወደ የመን መምጣታቸውን ለሮይተርስ በስልክ በሰጡት ቃለ ምልልስ አረጋግጠዋል። ተልኳቸው የሚሊሻዎችን ወታደራዊ አቅም በማጠናከርና በቀይ ባህርና በባብ አል ማንዳብ የባህር መስመር ላይ ያለው የዓለም አቀፍ መተላለፊያ ደህንነት አደጋ ላይ እንዲጥሉ ማዘጋጀት ነው ብለዋል። ፕሬዚዳንት ዶናልድ ትራምፕ በአሜሪካ የያዙትን የኢራን ሀብቶች በመርከቦች፣ ጭነቶች ወይም የትኛውም ተያያዥ ነገር ላይ ለደረሰው ጉዳት ክፍያ ለመፈጸም እንደሚጠቀሙበት ተናገሩም። የአሜሪካ ጦር በበኩሉ ለ13ኛ ተከታታይ ምሽት ኢራን ላይ ጥቃት መፈጸሙን ያስታወቀ ሲሆን የቴህራን መገናኛ ብዙሃን ደግሞ 4 ሰዎች መገደላቸውና 5 ሰዎች መሞታቸውን ዘግበዋል። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቼ የትራምፕን አስተያየት አቀጣጣይ ሁኔታ ሲሉ ጠርቶታል። አሜሪካ ትናንት ምሽት ጥቃት የፈጸመችው በኢራን የሚደገፉ ሁቲዎች በቀይ ባህር ሲጓዙ የነበሩ 2 የሳውዲ አረቢያ ነዳጅ ጫኝ መርከቦች መመታታቸውን ካስታወቁ በኋላ ነው። ይህ የሁቲ ጥቃት የዓለም መርከብ ጉዞ ላይ ስጋት በመፍጠሩ የነዳጅ ዋጋ ጨምሯል። የአሜሪካ ጥቃትን ተከትሎ በኢራን ባንዲራ አባስ የተባለው ወደብ ከተማና ቀሽም ደሴትን ጨምሮ በአገሪቱ ደቡባዊ ክፍል በሚገኙ ቁልፍ ወታደራዊና የንግድ ቦታዎች ላይ ፍንዳታዎች መከሰቱን የመንግስት መገናኛ ብዙሃን ዘግበዋል። ይህ ጥቃት ከመድረሱ አስቀድሞ ፕሬዚዳንት ትራምፕ ሁቲዎች ወይም ኢራን ጥቃት የሚፈጽሙ ከሆነ ቴህራን ላይ ትልቅ ወታደራዊ ቅጣት እንደሚጥሉ ዝተው ነበር። የአሜሪካ ጦር ኢራንን በቀጠናው የሚጓዙ ሲቪላዊ መርከቦች ላይ ስጋት የመጣል አቅም ለማዳከም ያለመ ጥቃት መፈጸሙን ገልጿል። የአሜሪካ ማዕከላዊ ዕዝ ባወጣው መግለጫ የኢራን ወታደራዊ ዕዝ ማዕከላትን፣ የድሮን ማከማቻዎች፣ የኮሚኒኬሽን ኔትወርኮችና የባህር ዳርቻ የክትትል ስፍራዎች እንዲሁም የባህር ኃይል አቅሞችን ኢላማ ማድረጉን አስታውቋል። አሜሪካ በሆርሙዝ ወሽመጥ ላይ የነበሩትን ቁጥጥር መላስ ለማግኘት ግፊት እያደረገች ባለችበት በዚህ ወቅት በኢራን የሚደገፉ ሁቲዎች በቀይ ባህር በኩል የሚደረግ የመርከብ ጉዞ ላይ አዲስ ስጋት ደቅነዋል። ይህንንም ተከትሎ የነዳጅ ዋጋ ከግንቦት ወዲህ ለመጀመሪያ ጊዜ በበርሜል $100 ተሻግሯል። ይህ ቀጠናዊ ውጥረት በቀጠለበት ሁኔታ ፕሬዚዳንት ትራምፕ መርከቦችና ጭነቶች ላይ ለደረሰው ጉዳት የሚሰጥ ካሳ አሜሪካ እጇ በሚገኝና በምትቆጣጠረው የኢራን ገንዘብ እንደሚከፈል ተናግረዋል። ለዚህ የሚውለው ገንዘብ መጠንም እጅግ ከፍተኛ ሊሆን እንደሚችል ገልጿል። ለዚህ የትራምፕ አስተያየት በጽሁፍ ምላሽ የሰጡት የኢራን ውጭ ጉዳይ ሚኒስትር አባስ አርጋቼ በዚህ አይነት ገንዘቦች የሚደሱት ወይም የሚያተርፉ አካላት ማስታወስ ያለባቸው መንግስታት አንዴ ንብረት መውረስን ከተለማመዱ በኋላ የማንም ሀብት ደህንነቱ የተጠበቀ እንደማይሆን ነው ብለዋል። ተከትሎ የሚመጣው ቀውስ ያማረ ወይም ሰላም አይሆንም ሲሉ አስጠንቅቀዋል። ኢራን የዩናይትድ ኪንግደም ጦር ሰፈሮች ለአሜሪካ ጥቃቶች ጥቅም ላይ እየዋሉ ስለሆነ ህጋዊ ዓላማ እንደሆነ መግለጿን ተከትሎ የብሪታንያ መንግስት ራሷን ለመከላከል 24/7 ዝግጁ መሆኗን አስታወቀም። ዩናይትድ ኪንግደም ከአሜሪካ ሰራዊት አባላትና አውሮፕላኖች ለሚወስዷቸው የመከላከል እርምጃዎች የጦር ሰፈሯን እንድትጠቀሙ ፈቅዳለች። ጦር ሰፈሮቿ ኢራን ላይ ለሚደረጉ የጥቃት እርምጃዎች እንዲያገለግሉ ግን ፍቃድ አልሰጠችም። የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫ ዩናይትድ ኪንግደም የአሜሪካ ጦር ሰፈሯን እንዲጠቀሙ ፈቅዳለች። ጦር ሰፈሮቿ ኢራን ላይ ለሚደረጉ የማጥቃት እርምጃዎች እንዲያገለግሉ ግን ፍቃድ አልሰጠችም። የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫ ዩናይትድ ኪንግደም የአሜሪካ ጦርነት ተባባሪ ነች ሲል ከሷል። የኢራን እስላማዊ አብዮት ጠባቂ ዘብ በበኩሉ ለአሜሪካ ጦር ድጋፍ የሚያቀርብ ማንኛውም ሀገር ለሚከተለው መዘዝና ውጤት ኃላፊነት ይወስዳል ብሏል። ሁለቱ ሀገራት እዚህ ውዝግብ ውስጥ የገቡት አሜሪካ ለ12ኛ ተከታታይ ምሽት ኢራን ውስጥ በሚገኙ ኢላማዎች ላይ ጥቃት በፈጸመች ወቅት ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በኢራን ለሚደረጉት ጦርነት ድጋፍ አልሰጡም በማለት የሚወቅሷቸው የብሪታንያ መንግስትና የቀድሞ ጠቅላይ ሚኒስትር ኪር ስታርመር በተደጋጋሚ ሲተቹ ቆይተዋል። ኢራን ትናንት ሐሙስ ያወጣችው መግለጫ በአንጻሩ ዩናይትድ ኪንግደም የጦርነቱ አጋር እንደሆነች አድርጎ የሚያሳይ ነው። አሜሪካና እስራኤል የከፈቱት ጦርነት ከተጀመረ ከቀናት በኋላ መጋቢት ውስጥ ዋሽንግተን እንደ በግሉስቶርች የሚገኙ የሮያል ኤር ፎርስ እንዲሁም በህንድ ውቅያኖስ ያለው ዲዮግ ጋርሲያን ያሉ የብሪታንያ ጦር ሰፈሮችን እንድትጠቀም ፈቃድ ተሰጥቷታል። እነዚህ ጦር ሰፈሮች የተፈቀዱት አሜሪካ በፋርስ ባህረ ሰላጤ ሀገራትና በሆርሙዝ ወሽመጥ የሚያልፉ መርከቦችን ለማጥቃት ጥቅም ላይ የሚውሉ የኢራን ወታደራዊ መሰረተ ልማቶችን ኢላማ እንድታደርግ ነው። በፈቃዳቸው ከስልጣን ያለቀቁት ጠቅላይ ሚኒስትር የተኩት አንዲ በርሃንም ከአሜሪካ ጋር የተደረገ ስምምነት ለመራዘሙ የተገለጸላቸው ሲሆን በቀድሞ አስተዳደር የተላለፈውን ይህንን ብሪታንያ ውሳኔ አልቀየሩም።
ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ሐሙስ ዕለት ባወጣው መግለጫ ከቀናት በፊት የተፈጸመ የአሜሪካ ድብደባ ተልዕኮ የተነሳው ከብሪታንያው ጦር ሰፈር ሮያል ኤር ፎርስ ፌርፎርድ እንደሆነ ገልጿል። ዩናይትድ ኪንግደም መከላከያ ሚኒስቴር በዚህ ሳምንት ኢራን ላይ በተፈጸሙ ጥቃቶች አገሪቱ ጦር ሰፈሮች ጥቅም ላይ ውለዋል እንደሆነ አስተያየት አልሰጡም። ለኢራን ዛቻዎች ምላሽ የሰጡት የዩኬ መንግስት ቃል አቀባይ ጦር ኃይሎቻችን ዩናይትድ ኪንግደምን ደህንነት በመሬታችንም ሆነ በውጭ ሀገራት ከሚፈጽም ከማንኛውም ጥቃት ለመጠበቅ ዝግጁ ናቸው ብለዋል። ዩኬ ራሷን ለመከላከል በቀን 24 ሰዓት በሳምንት 7 ቀናት ዝግጁ መሆኗን ጠቅሰዋል። የአንጋፋው ድምፃዊ መሐመድ አህመድ የቀድሞ ባለቤት የሆኑት ወይዘሮ ፀሐይ ተስፋዬ ከዚህ ዓለም በሞት መለየታቸው ተዘገበ። ወይዘሮ ፀሐይ ለመሐመድ አህመድ 3 ወንድና 1 ሴት ልጅ በድምሩ 4 ልጆችን ያፈሩ ሲሆን ህልፈታቸው ተከትሎ ቤተሰቦቻቸውና ወዳጅ ዘመዶቻቸው ጥልቅ ሐዘናቸውን እየገለጹ ይገኛሉ። ከወይዘሮ ፀሐይ ከወለዷቸው ልጆች የመሐመድ ብቸኛ ሴት ልጅ የሆነችው አደይ መሐመድ በእናቷ ማረፍ የተሰማትን ጥልቅ ሐዘን ባስተላለፈችው ስሜት ገላጭ መልእክት እንደሚከተለው ገልጻለች። ውድ እናታችን ማጣት በቤታችን ካጋጠሙን ነገሮች ሁሉ እጅግ ከባድ ነው፣ አሳማሚ ነው። በልቤ ውስጥ የተፈጠረውን ባዶነት ሊገልጽ የሚችል ምንም አይነት ቃል የለም። እሷ ብርታቴ፣ መጽናኛዬ፣ ሰላም መጠጊያዬና ትልቁ በረከቴ ነበረች። ያለ እሷ ህይወት መቼም እንደ ቀድሞ አትሆንም። ነገር ግን ፍቅሯን፣ ጸሎቷንና አብረን ያሳለፍናቸውን ውብ ትዝታዎች ለዘላለም በልቤ ውስጥ እሸከማለሁ። በቃላት ከምገልጸው በላይ ናፍቃኛለች። ፈጣሪ የዘላለም እረፍት እንዲሰጣት እና ይህንን ከባድ ሐዘን የሚቋቋምበት ብርታት እንዲሰጠኝ እጸልያለሁ። ለአንጋፋው ድምፃዊ መሐመድ አህመድ ልጆቻቸውና ለመላ ቤተሰቦቻቸው እንዲሁም ለወዳጅ ዘመዶቻቸው መጽናናትን እንመኛለን።